ወለጋ መቆጣጠሩ ትፈልግ እዛ ላይ የማይኒንግ ፕሮጀክት አድርገህ ማህበረሰቡ ከዛ አካባቢ እንዲወጣ የሚያደርግ ፕሮጀክት ሰራለ በሆነ ሲስተም። ከዛን እዛ በማይኒንግ ቦታ የምታሰፍረው ሰው ደግሞ የራስ ሰው ታደርገዋል። እንደዚህ በጣም በጥበብ የሚሰራ ነው። ከጀርባ የሚሰራ ነው። ኦሮሚያ ክልልና አማራ ክልል መካከል ራይፖርት ሰራና እዛ ቦታ ላይ ከአማራ ክልል ያለው ማህበረሰብ ወደዛ እየፈለሰ ይሄዳል። ኦኬ ከዛን የቁጥር ብልጫ ይኖራል ማለት ነው። በዛ ኦሮሚያ መሬት ላይ የሥራ ዕድል ስትሰጣው ከአማራውን ፕሪቪሌጅ እያደረግ ታስገባዋል። ሳይታሰብ በጣም ብዙ አማራ ይኖራል። አማራን እንደ እንጨት አንዲት ባልቴት እንደ ስጋ ገለው እንዲህ ትርትልትል አድርገው አጥሩ ላይ ሰቀሏት። ሴቲቱን እንዲህ ስንጥቅ አድርገው የዘጠኝ ነፍስ ለጡ እንዲህ ስንጥቅ አድርገው ልጇን በጎና ኑሮ እሷን እንደገና አረዷት። ደሙን ሰዎቹን ዋማኩሳይ ላይ ሰዎቹን እርድ ያርገው ደሙን እንዲህ አንቆርቁረው እንዲህ አርገው ተተታ አርገው ካሏሉ ደም የሚጠጡ ይጠጡታል። በደንብ ወደ ሆዳቸው ያስገቡታል። ይጠጡታል። ወደ ሆዳቸው ያስገቡታል፣ ይጠጡታል። የሚበሉት የሰው ስጋ ነው። የሰው ስጋ ምን ይላቸዋል? ጨው ይለናል ይላሉ። ይሄ እንደዚህ ያለ ህዝብ አለ። እኔ እናትዬ ቆንጭራው ደሙ ሲንቆረቆር እጁን እንዲቀና አድርጎ እንደዚህ እጁ ላይ ሞልቶ በመጨረሻ ላይ ሲወጣ እንዲህ ጠጥቷት ነው የወጣው። ደሙ አርደው ተላው ላይ እንደውም ሳይበሉት አይቀሩም እየቆረጡ። ሐሰን መሐመድ ነው። አሁን በጥይት እነሱ ሲሮጡብኝ እኔ ስሮጥ በጥይት ግቢ ውስጥ ገብተው ነው በጥይት ቆርጠው ይጣሉ። ወዳውኑ እነሱ ናቸው የደበደቡኝ። ቆርጠው ሲጥሉኝ አይ ተቆርጧል ብለው ጥለውኝ ሄዱ። ከዛ በኋላ ሐኪም ቤት ሄድኩኝ። ደምህን ጠጥተውታል የሚባል ነገር አለ። በምንድን ሁኔታ ነው የጠጡት ደምህን? መጨረሻ ላይ ቆንጭራውን እዚች ቁስሏ ላይ ሰፋ ያለችው ቦታ አስገብተው በቆንጭራው ደሙ ሲንቆረቆር እጁን እንዲቀና አድርጎ እንደዚህ እጁ ላይ ሞልቶ በመጨረሻ ላይ ሲወጣ እንዲህ ጠጥቷት ነው የወጣው ደሙ። እና ስራቸው አረመኔ ነው። በቃ በጣም ጨካኞች ናቸው። አዎ ጠጥቷል። ቀና አድርጎ በእጁ ሙሉ አድርጎ ጠጣው። ያስጨረሰን ወረዳውም አውራጃውም ወነክሸኔ ነው፣ ህዝቡም ወነክሸኔ። የኔ እናት ይቅርታ አድርጉ፣ ወነክሸኔ ናቸው። የአማራ ልጅ አርደው ንብረታችንን ዘርፈው አሁን ዛሬ ታረቁ ግቡ ብትሉን ምን ይዘን ነው የምንገባው? ምን ጉልበት አለንና ነው? እና የኔ እናት እንደዛ አርገው አማራን እንደ እንጨት አንዲት ባልቴት እንደ ስጋ ገለው እንዲህ ትርትልትል አድርገው አጥሩ ላይ ሰቀሏት። ሴቲቱን እንዲህ ስንጥቅ አድርገው የዘጠኝ ነፍስ ለጡ እንዲህ ስንጥቅ አድርገው ልጇን በጎና ኑሮ እሷን እንደገና አረዷት። ደሙን ሰዎቹን ዋማኩሳይ ላይ ሰዎቹን እርድ አድርገው ደሙን እንዲህ አንቆርቁረው እንዲህ አድርገው ተተታ አድርገው ካሏሉ ደም የሚጠጡ ይጠጡታል። በደንብ ወደ ሆዳቸው ያስገቡታል። ይጠጡታል። ወደ ሆዳቸው ያስገቡታል፣ ይጠጡታል። የሚበሉት የሰው ስጋ ነው። የሰው ስጋ ምን ይላቸዋል? ጨው ይለናል ይላሉ። ይሄ እንደዚህ ያለ ህዝብ አለ። እኔ እናትዬ